ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች እንዴት ናችሁ? ከኛ ጋር ያለን ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ ተመልሰን የመጣ ነው በኢንቫይት ጉዳይ ነው። ኢንቫይት እንዴት እናደርጋለን፣ ኢንቫይት ሰርገን ምንድነው ጥቅሙ የሚለውን በሱ ሩስ ዛሬ እንወያያለን። ከዚህ በፊት ቀደም ብሎ የሰራኋቸው ቪዲዮ እንዴት ፖፖና አከፋፈቱንና ፖፖ ላይ ምን ታክስ እንዳለ የሚያጠነጥሉ ነበሩ። በቂ ሆኖ ስላልታየኝ እንግዲህ ወደፊት እየጨመር እንሄዳለን። ቤቱን ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ ማበረታቱኝ። ቀጣይ ቪዲዮ እንዲሰራላችሁ የምትፈልጉት ጥያቄም ካለ ኮሜንት ላይ ይህን ብሰራልን ብላችሁ መጠየቅ ትችላላችሁ። ዛሬ በዋናነት ምንድነው እንዳልኳችሁ ኢንቫይት ላይ ነው የምናጠነጥነው። ቀጥታ ምንድነው ኢንቫይት ሰው ለማድረግ ዋነኛው ሀሳብ ሰው ለማድረግ ኢንቫይት ምንድነው የምንነካው? እዚች ጋር አምፑል ምልክት አለች። አምስተኛ አይከኗን አንዴ ክሊክ እናደርጋለን። በመቀጠል እንደነዚህ አይከኖች አሉ። እነዚህን ሙሉ ዝርዝራቸውን እሰራባቸዋለሁ በቀጣይ ቪዲዮ። ዛሬ ግን በዋነኛነት ምንድነው ኢንቫይቴሽን ላይ ስለሆነ የኛ ትኩረታችን ኢንቫይት የምትለውን እንግዲህ ለማሳየት እሞክራለሁ። ኢንቫይት የምትለውን እዚች አካባቢ ያለችውን አይከን እችን አካባቢ ያለችውን አይከን አንዴ ክሊክ በማድረግ እንገባለን ማለት ነው። ቀጥታ ወደ እንደዛ አይነት ብራውዘር ይከፍትልናል። እንደዛ አይነት ብራውዘር ከከፈተልን በኋላ አሁን እዚህ ጋር ምንድነው የሚያሳየን? እዚች የመጀመሪያዋ ዜሮ የምትለው አይከን ምንድነው እንትኗ ኢንቪቴሽን ያደረግናቸውን ሰዎች ብዛት፣ ኢንቪቴሽን ምን ያክል ሰው ኢንቪቴሽን አድርገናል የምትለውን እሷን ታሳየናለች። በመቀጠል ላይ እቺኛይቱ አይከን ደግሞ እቺ ምንድነች? ኢንቪቴሽን ያደረግናቸውን ሰዎች ነው። በመቀጠል እቺኛይቱ አይከን ምንድነው የምታሳየን? በኢንቪቴሽን ያገኘነውን ኢንካም ገንዘብ መጠን ታሳየናለች ማለት ነው። ስለዚህ እዚህ ጋር 7 ቀን እስኪሞላችሁ ሰው ድረስ እንደዚህ ይደረደሩናል። ስማቸው እንደዚህ የተጻፈ እዚህ ጋር በዚህን ያክል አግኝታል ብለው ይጽፍልኛል ማለት ነው። ይሄ አዲስ ጀማሪ ስልክ ስለሆነ ጀማሪ ፖፕ ስለሆነ እዚህ ጋር ምንም ሰው ኢንቫይት አላረገም፣ ምንም ነገር ኢንካም አላገኘም በኢንቪቴሽን ማለት ነው። በመቀጠል እዚች ጋር እንትን ምትላለች ኢንቫይት ነው ምትላለች እዚች ጋር ማለት ነው። ቀጥታ ሲአር ኮድ ከፈለግንም እዚህ ጋር አለ። ነገር ግን ኢንቫይት ነው ምትለዋለች። ስለዚህ እሷን አንዴ ክሊክ እናደርጋለን ማለት ነው። በመቀጠል እንደዛ አይነት ብራውዘር ይከፍትልናል። እነዚህ ምንድነው እዚህ ጋር አንድ አለ። ይሄ ለብቻው ሁለተኛ ነው። ይሄም ሶስተኛው እንደዚህ ያለ ይቀጥላል እስከ 4 ድረስ አለና ምንድነው የሚያመለክተን ፖፕ ላይ እነዛ 44 ሊንኮች መጠቀም ይቻላል ነውና በጣም አደራምላችሁ። ምንድነው እቺ 3 እና 4 ናቸው ለሴት ልጅ። ሴት እንደሚታወቀው ሴቶች ላይ ነው ኢንቫይት የሚሰጠው። ለወንድ ልጅ ምንም ኢንቫይት የለውም፣ ገብቶም ቢያወርደው ትርጉም የለውም። ነገር ግን እንላክልክ ካላችሁ ከዚህ ከአራቱም ሙሉ መላክ ይቻላል፣ አራቱንም አውጥቶ ማለት ነው። እና ለሴቶች ግን ሞር እነዚህን ብትጠቀሙ መክራችኋለሁ፣ እነዚህን ሁለት አይከኖች። ስለዚህ እኔ አሁን ለምሳሌ ለሴት ስለሆነ የምልከው ቀጥታ የቷን እነካለሁኝ ማለት ነው። እዚች ጋር ያለችውን አይከን ሼር የምትለውን እነካለሁኝ ማለት ነው። ቀጥታ ሼር የምትለው እዚች ጋር አለች። ሼር የምትለው 3 እና 4ን ኢንቫይት ብታረጉ መርጥላችኋለሁ። ስለዚህ ሼር የምትለውን አንዴ ክሊክ እናረጋለን። ክሊክ እናረግን የሚመጣልን እነዚህ አይነት ብራውዘር አሉ። ሼር አድርግ በፌስቡክ በኢንስታግራም ምናምን የሚለው። ስለዚህ እኔ ኮፒ ማድረግ ስለሆነ የፈለኩ ኮፒ ሊንክ የምትለውን አንዴ ክሊክ አረጋለሁ ማለት ነው። በምታዩት መልኩ ኮፒ ሊንክ ብሎ ያመጣልኛል። እንደዚህ ስልኬን ባክግራውንድ ስቤ ወጥቼ የምፈልገው ሰው ጋር ኢንቫይት ማረገው ሰው ጋር ሼር አረግለታለሁ። አሁን ለምሳሌ እዛ አካውንት ላይ ነው ኑረድ የሚባል ልጅ ነው ኢንቫይት ማድረግ የሚፈልገው። ስለዚህ እቺን አንዴ ስፔሷን ጫን ብዬ በመያዝ ፓስት የምትል ትመጣልኛለች። ፓስት ብዬ ሴንድ የምትለው መንካት ማለት ነው። በዚህ መልኩ እቺ ነክተው ሲገቡ እዛው ብራውዘር ላይ ያስገባቸዋል ማለት ነውና ምንድነው እንትኑ ኢንቪቴሽኑ አንዳንዴ ላይሰጠን ይችላል። ምክንያቱም አሁን ለምሳሌ ሊንኩን ነክተውት ገብተው ፖፕ የሚለውን አይተውት ከዚህ እንደገና ወጥተው በሌላ እንደ አዲስ ዝም ብሎ ቢያወርዱት ላይሰጠን ይችላልና ጥንቃቄ ማድረግ አለብን። በእኛ ሊንክ ነው እኔ የገቡት የሚለውን ጥንቃቄ ማድረግ አለብን። ኢንቪቴሽን ባጭሩ ይህችን ትመስላለች። እዚህ ጋር ያልገባችሁ ጥያቄ ካለ ግር ያለ ነገር ካለ ለመመለስ ዝግጁ ነኝ፣ መጠየቅ ትችላላችሁ ማለት ነው። ሰላም ፋሚሊ ይህን አካውንት እንግዲህ ላይክ ፎሎ ቲክቶክ አካውንት ማለት ሜንሽን አድርግላችኋለሁ። ዩቲዩብ አካውንታችንን ሰብስክራይብ እና ላይክ በማድረግ ተቀላቀሉ እንላለሁኝ። ታንክ ዩ ቬሪ ማች። መልካም ቀን ይሁንላችሁ።